አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ ቻናላችን ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። እንዲሁም ቤተሰብ ያልሆናችሁ የደወል ምልክቱን በመንካት ቤተሰብ ሆኑን ፋፊ በምታዋት መልኩ ማለት ነው። ትዘናንጣለች የት እንደምትሄድ አላውቅም ማለት ነው። ዛሬ በነገራችን ላይ ክሽና ስናጸዳ ነው የቆየ ነው ማለት ነው። ያጸዳሁትን አሳያችኋለሁ ውስጡን እቃ ሳይቀር እያወጣሁ ነው ያጸዳሁት። ያው ሳጸዳ ግን ካሜራ ለማድረግ ስልኬን ማስቀመጥ ሰልፍ ስቲክ ስለሌለኝ ይዤ አልመጣሁም። ያው እንደምታውቁት አረብ ሀገር ስንመጣ እዛ አለ ምናምን እያልን እየተኮራራን እንመጣለን። እዚህ እኛ ከቤት አንወጣ ማለት ነው። እና ያው መቅረጽ አልቻልኩም። ይሄንን ሁላ እንደምታዩት ሁሉም ሳይቀረኝ እያወጣሁኝ ያው ታውቃላችሁ እንደነገርኳችሁ ልጆቹ የሉም ሰውየው ስለሆነ ያለው ስራ ይቀልልኛል። ያው እረፍትም እያደረኩኝ ሙሉን አጸዳው። ይሄ ስቶቭ እንደማሳያችሁ ያ ጥጉ ላይ ያለው እምቢ አለኝ በቃ ብለው ባደርገው ሊጠራልኝ አልቻለም። ስመጣ የሚገርማችሁ ነገር ወላሂ በቃ እኔ እንጃ ይሄ እንትን ስቶቡ ብረቱን እንዲህ ብድግ ስታደርጉት እጃችሁ ላይ ነው የሚይዘው። ይሄ መስታወቱ ደግሞ እንዳለ በቃ በዘይት እጃቸው ምን አይነት ፊሊፒኒ ናት? ምን አይነት ጽዳት ነው ስታጸዳሽ? ፊሊፒኒ ጽዳት አላት አለኝ። እሺ ለምን አመጣህ ኢትዮጵያውያን አልኩት። ምን አይነት ጽዳት ላይ እንደሆነ የነሱ ጽዳት አላውቅም። ወላሂ ስቶቡ እኔ እንዴት ብዬ እንደምነግራችሁ አላውቅም። ይሄ የምታዩት ጠጋ አድርጌ ላሳያችሁ ነው። ይሄ ከውስጥ ከእቃ ካቢኔት ውስጥ ሰው ለውል የማወጣው ቆሻሻ ነው ይሄ ሁላ ማለት ነው። ከመሬት አይደለም መሬቱ በአልፎ አልፎ በሶስት በአራት ቀን አጥበዋለሁኝ። ከዛ በስተቀር ግን መወልወል እንጂ ሁልጊዜም አላጥበውም። ይሄ ያያችሁት ከመሬት ሳይሆን ከውስጥ ከእቃ ማስቀመጫ ውስጥ ነው ማለት ነው። ከዛ ማንኪያ ነሽ ምንድን ነሽ አረታተብ ታዲያ ፊሊፒኖች እንደዚህ ነው እንደ ስራቸው ምናምን በቃ በጣም ግርም የሚለኝ። እኛ ፈግተንም እየሰራን ግን እውነት ነው የምላችሁ የእነሱ ነው የሚመሰገኑት። ግን ለምንድነው በአላህ እኔ እዚህ እኮ ሰውዬው ሲል ስለሰማሁት ነው። ወላሂ ፊሊፒኒዋ በጣም ጎበዝ ነበረች አለኝ። ሱብሃንአላህ ይቺኛይቱ እኮ ሀበሻይቱ አንድ ወር ነው ሰርታ የሄደችው። እንደውም ደግሞ ህገወጥ ናት ከውጭ ነው ዝም ብሎ አምጥቶ ሲያሰራ የነበረው ማለት ነው። የሚገርማችሁ ነገር ከዛ የት ሄደች እሺ ስለው ሲቀጥል ደግሞ ለምን ኢትዮጵያ መጣህ ታዲያ ጽዳት ከሌላችሁ እኮ መምጣት የለብህም ለምን አመጣህ አልኩት። ከዛ ያው ምንም አላለ ጸጥ አለኝ። ግን ኢንዶኔሲያ ማናት ፊሊፒናዋን በጣም በቃ ጎበዝ ናት ምናምን ጽዳት አላት አለ። አንድ ወር ሰርታ መቼም ይቺ ሀበሻ እንደዛ አቦካክተው አትሄድም። የእሷ የዛች ፊሊፒኒ ነው እንጂ ማለት ነው። እንዳለ ይሄ ጋዙ ወላሂ በሽቦ ይሄ ምንድነው ስቶቡ ማለት ነው። በሽቦ ነው ስፈገፍገው የቆየሁት። የሚገርማችሁ ነገር በጣም ዘይቱ በቃ ይዟል። እንደመጣሁኝ በነገራችን ላይ አጽድቼዋለሁ ያኔ ውስጡን እቃ አውጥቼ አይደለም ከላይ ዝም ብዬ አጽድቼዋለሁ። ግን ይሄ ስቶቡ የሚገርማችሁ ነገር ብረቱ ብድግ ስታደርጉት እጃችሁ ላይ ልምጥጥ ነው የሚለው ያኔ የዘይቱ በቃ እዛው ላዩ ላይ ነው እንትን ያለው እና እንዲህ ስታነሱት ይሄ ብረቱ በቃ እጃችሁ ላይ ነው የሚይዘው። ሱብሃንአላህ ምን አይነት ሰው ናቸው የሰሩበት ነው የምትሉት ወላሂ። ማለት ያን ያላህን እንኳን ፈርቶ ሰው እኮ ታርፋላችሁ እሺ ችግር የለም ስራ ከበዛባችሁ ግን እየተሰራ ምግብ እየተሰራ ነው ወደ አጽድቼ ካልወጣሁኝ ራሱ ወላሂ ቅር ቅር ይለኛል። በዛ ላይ ደግሞ እንደ ስራ በቃ አለብኝ ብዬ ሀሳብ ነው የምገባው። አጽድቼ በክሽናዬን ካልወጣሁ በዛው ማለት ነው። እንደዛም እንደመሆኑ ልጆቹ ደግሞ 10 ጊዜ ክሽና እየገቡ እንኳን ህፃን ልጅ አይደሉም እንትን አይሉም። ወይ ስሩልን ይላሉ ወይ ራሳቸውም ከገቡ ደግሞ የጠና እንደሌሎቹ አቦካክተው ምናምን እንደዚህ እንትን ብለው አይወጡም። ይሰራሉ መስራት ግን እንደዛ እንደ ህፃን ልጅ እንደሚገባበት አሁን ለምሳሌ እዚህ ቤት ያሉት ቢያንስ ከ20 አመት ከ15 አመት በላይ እና ከ20 አመት በታች ናቸው ልጆቹ ማለት ነው። ግን እንደዚህ አንስተው ምናምን አቦካክተውብኝ አይሄዱም ይሰራሉ። ያው እንደማንኛውም ሰው ሲሰራ እንትን እንደሚያወጣ እቃ አወጣተው ምናምን እንትን ይላሉ ችግር የለውም ያ ሲሰራ የሚወጣ ነው አጸዳለሁ ማለት ነው። ስራዬ እስከሆነ ድረስ ካልሆነ ግን እኔን ነው ስሪልኝ የሚሉትም ይሄን ስሪልን ታውቂያለሽ ምናምን ብለው ጠይቀው ስሪልን ይላሉ ማለት ነው። እና እንደዚህ የሚሆንበት ቤት እንዴት ይሄን ያክል ይቦካል? እንዴት ይሄን ያክል ስቶቭ እንዴት ይቆሽሻል? ፍሪጁ የሚገርማቸው ነገር ይሄ እጅ የሚያዝበትን ተውት። ገላው ምን እንደሚመስል ወላሂ ይሄ ናቸው እንዴ ታዲያ ጽዳት? ሀበሻዋ አንድ ወር ናት ሰርታ ሄደችው። ሀበሻይቱ ብትሰራም በአንድ ወር ውስጥ እንደዛ አይቆሽሽም። ሀበሻይቱ ናት ይለኛል ታዲያ ሱብሃነክ በጣም ነው የሚያሳዝነው።
ነገ ጧት እኔም ብሄድ እንደዛ አጽድቼ እያልኩኝ ጨጓራዬ በቃ ቅጥል እስከሚል ድረስ ነው እንትን ያልኩት። ጨጓራ ያው አለብኝ ብዙ ጊዜ ያመኛል እና በቃ ሳጎነብስ እንትን ስለሚለኝ እንደዛ እየተቃጠልኩኝ አጸዳዳሁኝ ማለት ነው። በነገራችን ላይ ያው ሴት ስለሌለ ነው እንጂ የወንድ ቤት ስለሆነ ነው እንጂ ሴት ቢኖርበት እርግጠኛ ነኝ እንደዚህም አይሆንም ቤቱ። ሲቀጥልም ደግሞ እንደዚህም አስደርጋ ወላሂ አትሰዳቸውም ነበረ ያቺኛይቱም ሆነ ይቺኛይቱም ክሽናውን እንደዛ እንዲያቦካኩባት አትፈልግም አታስደርጋቸውም ነበረ። ያው ሴት የሌለበት ቤት ታውቃላችሁ ወንድ ሲሆን ማለት አጸዳነው ስላቸው አዎ አሁን ለምሳሌ እኔ ይሄን አጽጂው ሲለኝ ሳላጸዳም አዎ ካልኩት በቃ እንደዛው እየሆነ ይሄዳል ማለት ነው። ግን ሄደን ለራሳችን ስንል እንደዚህ አይነት ቤት ሲያጋጥመን ለራሳችን ስንል ማጽዳት አለብን። ሰው ይመጣል ቢያንስ ሴቶች አሁን እኔ ሰውዬው እህቱ አለች የሚገርማችሁ ነገር ወዲያው እንደመጣሁ በማግስቱ ነው የመጣችው። ከዛ እቃውን ምን ከምን እንደሆነ ገና አዲስ ነኝ አላውቀውም ምናምን ግን ለአንድ ቀን አጽድቼ ራሱ ስታየው ማሻአላ ነው ያለችው። ሰው ስራቸውን ነው የሚያዩት ማለት ነው። እና ያው እኔ 3 ወር ባልሞላኝ ሰዓት ወረቀቴ በሳምንቴ ነው እንዲሰራልኝ የተደረገው ማለት ነው። ያው እዚህ ጋር በነገራችን ላይ ሌላውን ልተውና ሰብሪ እኔ ከአክስቷ ጋር ኮምቦልቻ ይሄንን መናፈሻ ወይም ደግሞ ሰርግ ድግስ ምናምን ማነው ሰርግ ሲኖር እዚህ ጋር ነው የሚያሳልፉት ፎቶ ምናምን እና በጣም ቆንጆን ደስ የሚል መናፈሻ ነው እላችኋለሁኝ። ትውስታ እያስታወስኩኝ ልጄን አክስቷን በምታዩት መልኩ እሷን ጥበቃ ይዘን ነበረ ከብት ይመስል ማለት ነው። የኔ ውድ እዛ ያለው ሰው ሁሉ ተገርሞ በቃ እሷን ነው የሚያየው ማለት ነው። ወደ ልጄ ልምጣ እና ከዛ ስትሄድ አክስቷ ትቀድማታለች ወደዚህ ስትመጣ ደግሞ እኔ እቀድማታለሁ። ምንድነው በቃ ዝም ብዬ ልሂድ እዚህ ጋር ገና እግሯን በደንብ አልተፍታታም ነበረ። አመት ከስንት ወር ላይ እንደሆነች ብቻ አላስታውስም። ገና ነበረች አሁን ማሻአላ ደህና ናት። አረማመድ ላይ አሁን እዚህ ጋር ገና ያኔ እንደ ልቧም አልነበረችም። ይሄ ቪዲዮ ደግሞ ዱባይ በነበርኩበት ሰዓት ዱባዮች አላችሁ አለን በሉኝ እየተዝናናን ቡሄራ የሚባለው ሰፈር ነው ማለት ነው። ናፍቆኛል። ማን እንደ ዱባይ ይቅርታና ሳውዲዎች ማለት ነው እንደ ዱባይ አልሆነልኝም። ያው ካለሁበት እንትን መሰለኝ ካለሁበት አካባቢ የዛ ችግር መሰለኝ ብቻ ዋናው ጤና ነው። ለስራ ነው የመጣነው ሰርተን ወደ ሀገራችን እንድንገባ ያድርገን ማለት ነው። የምታዩት ከመዳሜ ጋር ወጥተን ብሎ የዛኔም ቪዲዮ እሰራ ነበር እና ጣጣ የላትም በነገራችን ላይ ሴትዬ ቪዲዮ እንሰራለን ያኔ እንደዚህ ስራ ላይ ትገባለች ምናምን እና ችግር የለባትም ነበረ። እና አጋጣሚ እየሄድን ነው ሱፐር ማርኬት ቪዲዮ ቀርጬ ነበረ። በቃ የማስታውሳቸውን ትውስታዎች ነው ዛሬ ጨመርመር ያደረኩት ማለት ነው ውዶችዬ። እና ያው ቪዲዮ ስታስቀምጡ እኔ በጣም ብዙ ቪዲዮ ጠፍቶብኝ ነው እንጂ በነገራችን ላይ ሜሞሪ ላይ ገልብጬ ነበር የማስቀምጠው። ብዙ ጓደኞቼ ራሱ የስንት አመት ፎቶ ስልክላቸው ወይኔ የት አስቀምጠሽው ነው ምናምን ይሉኛል። እና የሆነ ለትውስታ ብዙ ነገር አስቀምጣለሁኝ ይቅርታ እኔ ምንም ማድረግ አይቻልም ተፈጥሮዬ ነው። ይሄ ቪዲዮ አሁን 5 አመት ምናምን ኦልሞስት ከዛ በላይ ይሆነዋል ማለት ነው። እና ይሄን ይመስላል ሼር ላይክ አድርጉ አበረታቱኝ። ይሄን 2 ቀን እይታዬ ያን ያክል አይደለም። ሰብስክራይብ አድርጉኝ ኢንሻአላህ በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላህ